በበጋ የትምህርት ረፍት ወቅት በቅርብ ጓደኛዬ በቶማስ አፓርታማ ውስጥ ሳምንቱን እያሳለፍኩ ነበር። ልማዳችን እንደሆነው የቪዲዮ ጨዋታችን እንጫወታለን፣ ዩቲዩብም እንከታተላለን እና እኩለ ሌሊት 8 ሰዓት ላይ ደግሞ የማይረቡ ፈተናዎችን እንሰራ ነበር። መደበኛ የረፍት ጊዜ ወቅት ነበር። ውሃ ጠምቶኝ ከእግሬ ስነሳ ልክ 8:48 ነበር። አፓርታማው ጨለማና ጸጥተኛ ነበር። ወደ ኪችን ገብቼ አንድ ብርጭቆ ውሃ ቀዳሁና ለአንድ አፍታ ቆም አልኩ። የሆነ ነገር ትክክል እንዳልሆነ ተሰማኝ። ሳላስበው በኪችኑ መስኮት በኩል ወደ ውጭ ተመለከትኩ። አፓርታማው ሁለተኛ ፎቅ ላይ ነበር የሚገኘው። እናም የሆነ ነገር አየሁ። አንድ ሰው ከታች ባለው የእግር መንገድ ላይ ያለምንም እንቅስቃሴ ቆሟል። ራሱን ወደ ጎን ዘንበል አድርጎ ቀጥ ብሎ ወደ መስኮቱ በግልጽ ወደ እኔ ይመለከት ነበር። በጣም ደንግጬ ወደ ኋላ ፈገፈኩ። የያዝኩትን ብርጭቆ ልጥል ምንም አልቀረኝ። እኔን ለምንድን ነው የሚመለከተኝ ሰው? ምን እያደረገ ነው ብዬ ጮኩ። ቶማስ በግማሽ እንቅልፍ እንዳለ እየተወላገደ ወደ ኪችኑ ገባ። ስለምን እንደምትናገር አልገባኝም ሲል ጠየቀኝ። እዚያ ታችና ራስ ተመልከት አልኩትና ወደ መስኮቱ ሳብኩት። ሰውየውን ባየው ቅጽበት ድንገት ደነዘዘ። ምስሉ ረጅምና ቀጭን ነበር። ከተፈጥሮ ውጪ በሆነ መልኩ ምንም አይንቀሳቀስም። ወደኛ ብቻ ትኩር ብሎ ይመለከት ነበር። ሁለታችንም ፍርሃት ወረሰን። ፖሊስ እንጥራ አለ ቶማስ። ነገር ግን ፊታችንን ዞር አድርገን መለስ ስንል ሰውየው ጠፋ። አንዳችን ምልክት አልተወም። ከጥቂት ደቂቃዎች በኋላ የበር ደውል ተደወለ። ወዲያውኑ ልቤ ይመታ ጀመር። ወደ በሩ በዝግታ ተጠግቼ በሩ ቀዳዳ ስመለከት ሁለት ደም የለበሱና በሰፊው የተከፈቱ አይኖችን አየሁ። ወደ ኋላ ተደናቅፌ ወደቅኩ። ቶማስ እየሮጠ መጥቶ ወዲያውኑ ለፖሊስ ደወለ። ነገር ግን ፖሊሶቹ ሲደርሱ ሰውየው እንደገና ጠፍቶ ነበር። ፖሊሶቹ ነገሩን ቀለል አድርገው አዩት። ምናልባት ሰካራም ሊሆን ይችላል አለ አንደኛው ፖሊስ። እንደዚህ አይነት ነገር ይከሰታል፣ ነገር ግን እኔ ይህ ሰው ሰካራም እንዳልሆነ አውቅ ነበር። በሚቀጥለው ምሽት ከሌሊቱ 8 ሰዓት አካባቢ እንደገና መስኮት ተመለከትኩ። ሰውየው ተመልሷል። በዚያው ቦታ በፍጹም ጸጥታ ቆሞ እያየን ነበር። እኔና ቶማስ እግሮቻችን ሲንቀጠቀጡ ተሰማን። ከዚያም የበር ደውል እንደገና ተደወለ። በዚህ ጊዜ ግን አልቆመም። ደውሉም ማቋረጫ አጣ። በመቀጠል በሩ ድብደባ ተከተለ። አንድ ነገር ከውጭ በሩ ላይ ሲገጭ መላው በር ተወዛወዘ። ጆን ሲል ቶማስ ጮኸ። ሮጠን ወደ መታጠቢያ ቤት ገብተን በሩን ቆለፍን። እኔ አሮጌ የቤዝቦል መጫወቻ ያዝኩ። ቶማስ ደግሞ ለፖሊስ ደወለ። ከዚያም ጭጭ ያለ ጸጥታ ሆነ። ፖሊሶች ሲደርሱ ሰውየው እንደገና ጠፍቷል። በሩ ተሰብሮ ለመግባት የተደረገ ሙከራ አልነበረም። ነገር ግን በበሩ መክፈቻ ላይ ጥቂት የደም የጣት አሻራ ነበሩ። በዚህ ጊዜ ፖሊሶቹ የበለጠ ተጨንቀዋል። ነገር ግን አሁንም ምንም ማድረግ አልቻሉም። ማንም ሰው ወደ አፓርታማው እንደገባ የሚያሳይ ማስረጃ የለም አሉ። በሶስተኛው ምሽት ከምሽቱ በኋላ ቤት ለመቆየት በጣም ፈራን። ምሽቱን ፈጣን ምግብ በሚሸጥ ምግብ ቤት አሳለፍን። እስከ እኩለ ሌሊት ድረስ እዚያው ቆየን። ወደ ቤት ስንመለስ በደንብ ባልበራ መንገድ በኩል ተጓዝን። በዚያ ጊዜ ነበር ከኋላችን የእግር ኮቴ ሰማነው። ዝግ ያለና ከባድ። ዞር ብለን ስንመለከት እሱ ነበር ሰውየው። በዚህ ጊዜ በጣም ቀርቦን ነበር እና አሁን በግልጽ ልናየው እንችል ነበር። ከ7 ጫማ በላይ የሚረዝም ሊሆን ከሚችለው በላይ እንደተወጠሩ የሚመስሉ አስፈሪ ረጅም እጆችና እግሮች ነበሩት። ቆዳው ፈዛዛ ግራጫ ሆኖ በአጥንቱ ላይ ተወጥሮ ነበር። ፊቱ ጠባብና የጎደጎደ ነበር። የቆሸሸና ቅባት ያለው ጸጉር በፊቱ ዙሪያ ተንጠልጥሏል። ከንፈሮቹ ከሞላ ጎደል ጠፍተዋል። ይህም የተጣመሙ ቡናማ ጥርሶቹ ያሉበትን ሰፊ ፈገግታ ያሳያል። የአንገቱ ቆዳ ተቦራጭሮና ተቀዶ ነበር። ራሱን ደጋግሞ እንደቧጨረ ከጥፍሮቹ ስር አንድ ጥቁር ነገር ተጨንቆ ነበር። የደረቀ ደም ይመስል ነበር እና ሽታው የብልሽት የሞተ እና ምንም አይነት ሰው ሊሸተው የማይገባው አስከፊ ሽታ ይሸት ነበር። ቶማስ ደነዘዘ። ሰውየው ድንገት ወደፊት ዘሎ ቶማስን ይዞ ወደ መሬት ጣለው። ከዚያም ከቶማስ ፊት በጥቂት ኢንች ብቻ እስኪርቅ ድረስ ዝቅ ብሎ በጎረነነና በቆሸሸ ድምፅ እንዲህ አለ፣ እርቦኛል። ሳላስበው ወደፊት ሮጬ አገጩን በቻልኩት መጠን በኃይል ገጨሁት። ቶማስ ከእግሩ ተነሳ። ከእጁ ደም ይፈስ ነበር። ነገር ግን መሮጣችን አላቆምንም። አቅራቢያችን ወደሚገኝ ሱቅ ሮጠን ለፖሊስ ደወልን። በዚያ ጊዜ ያዙት። ከዚህ በኋላ የደረሱበት ግኝት በጣም የሚያስደነግጥ ነበር። ሰውየው በከተማዋ ዳርቻ ላይ የሚገኝ አሮጌ ቤት ነበረው። በውስጡም ፖሊሶች የ3 የጠፉ ሰዎች አስከሬን አገኙ። በቤቱ ምድር ቤት ውስጥ መርማሪዎች እንደ መመገቢያ ክፍል አድርገው የገለጹት ቦታ ነበር። በአጥንት ቁርጥራጭና በጥሬ ስጋ ቁርጥራጭ የተሸፈነ ቆሻሻ ጠረጴዛ ነበር። ነገር ግን
በጣም አስፈሪው ክፍል ግድግዳው ላይ ያለው ነበር። የፎቶዎች ስብስብ፣ የእኔና የቶማስ ፎቶዎች በደርዘን የሚቆጠሩ ለቀናት ምናልባትም ለሳምንታት ሲከታተለን ነበር። ፖሊስ የሮዝበርግ ስጋ ቆራጭ ብለው ጠሩት። ከዓመታት በፊት ከአእምሮ ሕክምና ተቋም አምልጦ ነበር። ማንም ሰው በይፋ እንደሞተ አላወጀም። በቀላሉ ተሰውሮ ነበር። እናም እንደለመደው ተርቦ ሲጠብቀን ነበር።